ካስቸገረው የሚበላው ካጣ ንስሐ ሊገባ ሳይሆን ቤተ እግዚአብሔር የሚመጣው ሊሰርቅ ነው። አንዳንድ ጊዜ እኮ እዚህ መቶ ጫማ የሚሰርቅ አለ የለም እንዴ? ለምን ይመስላችኋል? እግዚአብሔርን ተዳፍሮ አይደለም። እውነታውን ስንነጋገር ርቦት ቸግሮት ነው እንጂ መቼም በእግዚአብሔር ፊት መጥቶ የሚሰርቅ ሰው የለም አይደለም። አሁን ያንን ሰው ንስሐ ግባ ብንለው ይገባዋል እያልን እኮ ነው። እሱንማ እየሰበክን ነው። ስለዚህ የኛ ድርሻ ከላይ እስከታይ ወንጌል ሁሉንም ያካተተ ነው። ማንኛውንም ምእመን በነፍስ በሥጋው የመጠበቅ ግዴታ የካህን ነው። ግዴታ እንዴት ይጠብቃል ከተባለ ዱላ ይዞ አይደለም፣ ጎረቤ ይዞ አይደለም፣ አለንጋ ይዞ እንደ ከብት አይደለም የሚነዳው። መስራት ባለበት ሰዓት እንዲሰራ ራሱን የሚረዳ ሰው ንስሐ ግባ ብሎ ተብሎ ወደ ንስሐ ደግሞ እንዲገባ፣ በሥጋዊ ብቻ እየባዘነ እግዚአብሔር እንዳይረሳ ደግሞ ንስሐ ግባ ተብሎ ወደ መንፈሳዊ ጥበብ እንዲመጣ ቅድሚያ ሥጋዊ ጥበብን ማስተማር ከማን ይጠበቃል? ከኛ ይጠበቃል። የዘነጋነው ትልቁ አጀንዳ ይሄ ነው። ትልቁ አጀንዳ ይሄ ነው። ከዚያ በኋላ የተራበ ሰው የተቸገረ ሰው ከመጣ ንስሐ ግባ ከምንለው ይልቅ ሰርቀህ ብላ የሚለውን ትምህርት እንደው ምን ነው ቢጻፍ በወንጌሉ ላይ ምን ነው ይሄ ቢሰብኩ የሚል ሐሳብ ነው ውስጡ ያለ ያሰው። ለምን ችግሩን የሚያስወግድበት እንጂ ንስሐ የሚገባበት አይደለም እየፈለገ ያለው። የነፍስን ችግር ለማስወገድ ሳይሆን ሥጋዊ ችግሩን የሚያስወግድበት ነው። ስለዚህ የመጀመሪያው ጥበብ ምንድነው? ጥረግረህ ምን በል እንዳትዘነጋ። ወጣቶች መማር ባለባቸው ሰዓት ጊዜያችሁን አታባክኑ፣ ተማሩ። ሊቸግራችሁ ይችላል። ችግርን ተቋቁማችሁ ቢሆን በመከራ ውስጥም ቢሆን የማያልፍ ነገር የለም፣ ያልፋል፣ ይስተካከላል። ዛሬ የጨነቀን ነገር ነገ ያልፋል። ዛሬ ፊታችን የተጠመደ ወጥመድ ሰብረን ማለፍ እንችላለን። በእግዚአብሔር በመታመን መስራት፣ መማር ያለበት መማር፣ መስራት ያለበት መስራት፣ መነገድ ያለበት መነገድ፣ መቆፈር ያለበት መቆፈር አለበት። ጉልበታችን እንጠቀምበት። አለበለዚያ ወደ ትልቁ ኃጢአት ውስጥ ይከተናል። ይሄንን አባቶችም ማስተማር የመጀመሪያ ስራችን። ጥረህ ግረህ ምን በል ንገሩኝ።